እናንተ ጋር የተቀመጡት። ብታበሉ፣ ብታጠጡ፣ ብታለብሱ አይደለም ብትጠይቁ አይደለም የሚለው እና እናንተ ጋር ያለው እግዚአብሔር የሚከብርበት እግዚአብሔር ደስ የሚሰኝበት ነገር ሁሉ እናንተ ጋር ያለው። ሌላው ርዕሷ ትንሽ እንትን ብላኛለች። አንድ ጉርሻ አለ ለወገን። ግን የትኛው ጉርሻ? የጥበብ ጉርሻ ነው? የጥጋብ ጉርሻ ነው? የረሃብ ጉርሻ? በእግዚአብሔር ዘንድ የሚታወሰው እርቦኝ እኔ የፈለኩት እኔ የናፈኩት ማጎርሰው እንጂ ተርፎኝ ማጎርሰው አይደለም። በመሰረቱ ሁለት ያለው አንድ የሚለው ሕግ ውስጥ ያለን እኛ ሶስት ይዘን አይ ደግሞ ይለምነኝ 5000 ድረስ ይለምነኝ የሚል ከሆነ እንዴ ሶስቱ የማን ዕዳ ሆነው ነው? ሁለት ያለው አንድ ያለ ነው አይደለም ነው የሚለው እና ተለምኖ ነው እንደሞ የሚለው ሁለት ያለው ተለምኖ አንድ ነው እንደሚለው ሁለት እጁ ላይ ስላለ አንዱ የሱ አይደለም አለመኩ አንዱ የሱ አይደለም። እኔ እንደዚህ በአጋጣሚ ከዚህም ሰፋ ያለ ቦታ ላይ ቀርባለሁና እንዲህ በጎ አድራጎት ቦታ ጋር ግን በአጋጣሚ እናንተ ብቻችሁን ናችሁ። ሀብታም የሚሰጡትም ሰዎች ባሉበት ስገኝ ደስ ይለኛል። እናንተ የሰረቃቸው ሰዎች መልሱላቸው ነው የምለው። የሰማችሁኝ ነው? እናንተ የሰረቃቸው ሰዎች መልሱላቸው። እየለመኗችሁ አይደለም፣ እየከሰሷችሁ ነው። እኔ ተራብኩት ፋንታዬን ስለወሰድክብኝ ነው። እታስቡት የሚገባ ይሄ ነው። ምክንያቱም ለእግዚአብሔር አንደኛ ልጅና ሁለተኛ ልጅ የለውም። አለው እንዴ? ስለዚህ አንደኛ ልጅ ስለሆነ እሱ ሀብታም ሆነ፣ ሁለተኛ ልጅ ስለሆንኩ የሚባል ነገር የለም። አንደኛው ልጅ የሰረቀው ነገር አለ ማለት ነው። የከለከለው ነገር አለ ማለት ነው። የወሰደባችሁ ነገር አለ ማለት ነው። እና አትፈሩ። ሁለተኛ ሰጪው ብልጥ ቢሆን ኖሮ የገበሬን እንኳን ያህል ብልጥ ቢሆን ሰጪው እናንተ ሕያዋን እርሻዎች ናቸው። አፈር አለ እንዴ? የእግዚአብሔር አፈር አለ እንዴ? እኔ ላይ ዘርቶ ሰው ይከስራል ብሎ ያስባል? እየሰማችሁኝ ነው? እዚህ እግዚአብሔር የቀደሰው ቦታ ላይ ዘርቶ ሰው አላተርፍም ብሎ ያስባል? ገበሬ እንኳን አፈሩን አርሶ እዛ ላይ ዘርቶ